ይህ የመጨረሻ ክፍል ፓርት 3 የስምንተኛ ክፍል የሞዴል ጥያቄ ሂሳብ የምንሰራበት ነው። መጀመሪያ እነዚህን ጥያቄዎች ሰጠናችሁ ነበረ። የእነዚህን ኢኩቫላንት እንድትጽፉ ማለት ነው። የኤክስ ፕላስ 3 እኩል ነው 0 ኢኩቫላንት ኢኩዌሽን ስንጽፍ አንደኛው ጀስት ምን ልንል እንችላለን? ኤክስ እኩል ነው ማይነስ 3 ብለን ልንጽፍ እንችላለን። ሁሉንም በሁለት አብዝቼ 2x ፕላስ 6 እኩል ነው 0 ብዬ ልጽፍ እችላለሁ። በማይነስ 3 በማብዛት ማይነስ 3x ማይነስ 9 እኩል ነው 0 ብዬ መጻፍ እችላለሁ። በተመሳሳይ ደግሞ ሁለት መደመር እችላለሁ። እዚህኛው ሳይድ 2 እዚህኛው ሳይድ 2 ያ ማለት x ፕላስ 5 እኩል ነው 2 ማለት እችላለሁ ማለት ነው። እነዚህ ሁሉ ምንድን ናቸው? ኢኩቫላንት ይሆናሉ ማለት ነው። ኢኒኳሊቲ ላይም በተመሳሳይ ነው። አሁን ለሁለት አካፊ ይሄኛውን ጀስት x ፕላስ 2 ሌስ ዛን 0 ብል ምንድን ናቸው? ኢኩቫላንት ናቸው። በኔጌቲቭ ሳበዛው ደግሞ ይገለበጣል። 2x ማይነስ 4 ግሬተር ዛን 0። እንደዚህ ያደርጋችሁ ብዙ ኢኩቫላንት የሆኑ ሊኒየር ኢኩዌሽን እና ኢኒኳሊቲ ማውጣት ይቻላል። 26ኛ ጥያቄ ሶልቭ አድርጎ የተባለው what is the solution set of the inequality? ይሄ ኢኒኳሊቲ አለ። የዚህን ኢኒኳሊቲ ሶሉሽን ፈልጉ ነው። እንደዚህ በሚሆንበት ጊዜ ጀስት ያላቸው አማራጭ ምንድነው? ክሪስ ክሮስ መንገድ መጠቀም ነው። እቺ እዚህ መጣ ታበዛለች፣ እቺ እዚህ መጣ ታበዛለች። ስለዚህ ምን እናደርጋለን? 3 ሲባዛ በ5 ዋይ ስንት ይሆናል? 15 ዋይ ይሆናል። 3 ሲባዛ በ8 ስንት ይሆናል? 24 ያ ማለት ማይነስ 24 ይሆናል ማለት ነው። ሌስ ዛን እንላለን። 2 ሲባዛ በ9 ስንት ነው? 18 ይሆናል። ሲደመር 2 ሲባዛ በ4 ዋይ 8 ዋይ ይሆናል ማለት ነው። ስለዚህ 8 ዋይን ከኢኒኳሊቲ እናሻግራታለን። ያ ማለት 15 ዋይ ሲቀነስ 8 ዋይ ሌስ ዛን እንልና ይችኛዋ ስንት አለች? 18 ሲደመር ይሄ ከእኩልነት ሲሻገር 24 ይሆናል ማለት ነው። 15 ዋይ ሲቀነስ 8 ዋይ ምንድን ነው? 7 ዋይ ይሆናል አይደል? 7 ዋይ ሌስ ዛን 18 ሲደመር 24 ደግሞ ስንት ይሆናል? 2 አለኝ 1 እና 2 3 ከአንድ ጋር 42 ከዛ ሲካፈል ለ7 ሲካፈል ለ7 ዋይ ሌስ ዛን 42 ሲካፈል ለ7 ስንት ነው? 6። ስለዚህ ዋይ ሌስ ዛን 6 such that ዋይ an element of rational number ይሆናል ማለት ነው። አሁን እዚህ ጋር መያዝ ያለባችሁ in the state of rational number አድርገን ነው እንጂ in the state of natural number ቢሆን ኖሮ መልሱ የሚሆነው ማን ነበር? 1 2 3 4 5 6ን ሳይጨምር ማለት ነው። in the state of whole number ቢሆን ደግሞ 0 1 2 3 4 5 ኢንቲጀር ቢሆን 5 4 3 ከዛ ዶት ብሎ ወደ ሌፍት ይሄዳል ማለት ነው። እነዚህም በደንብ ያዟቸው። 27ኛ in the Cartesian coordinate plane if x less than 0 and y greater than 0 then in which quadrant does the point x, y lies? አሁን x less than 0 ማለት በሌላ አባባል ኔጌቲቭ ኮማ y greater than 0 ማለት ፖዚቲቭ። ኔጌቲቭ ፖዚቲቭ የትኛው ኳድራንት ላይ ነው ያለው? ኔጌቲቭ ፖዚቲቭ ሰከንድ ኳድራንት አይደል? ስለዚህ ዲ ይሆናል ማለት ነው። ፎርዝ ኳድራንት ምንድን ነው? ኮመንት ሴክሽን ላይ እስኪ ያስቀምጡልን። ፎርዝ ኳድራንት ላይ ፖዚቲቭ ኔጌቲቭ ነው፣ ኔጌቲቭ ነው፣ ፖዚቲቭ ነው፣ ምንድነው ሊሆን የሚችለው? የሰከንድ ኳድራንት ምንድነው? ኔጌቲቭ ፖዚቲቭ። ሀርድ ኳድራንት የራሱ አለው። ፈርስት ኳድራንትም በተመሳሳይ፣ ፎርዝም በተመሳሳይ። ስለዚህ የፎርዝ ኳድራንት ምንድነው? ፖዚቲቭ ኔጌቲቭ የሚለውን ኮመንት ሴክሽን ላይ ያስቀምጡልን። 28ኛ if the point 2, 3 and q 1, 0 lies on the graph of x plus by እኩል ነው 8 then what is the value of a and b? በጣም ቤዚክ ጥያቄ ነች። አሁን ፖይንት 2, 3 ማን ላይ ይገኛል? እዚህ ጋር ይገኛል ማለት ነው። 1, 0 እዚህ ጋር ቢገኝ የኤ እና የቢ ዋጋ ስንት ነው ነው? ይገኛል ማለት ጀስት እነዚህ ኤክስ እና ዋይ መተካት ነው። የመጀመሪያው ሁሌም ኤክስ ነው፣ ቀጥሎ ያለው ዋይ ነው። ስለዚህ ኤክስ ቦታ ላይ ስንት ተካለው? መጀመሪያ 2 ሲባዛ በኤ ስንት ይሆናል? 2a ይሆናል ፕላስ ቢ ዋይ ስንት ነው? እዚህ ጋር 3 ሲባዛ በቢ 3b እኩል ነው 8። እቺ አንድ ኢኩዌሽን አገኘው። ከዛ ደግሞ እቺኛዋን እተካለሁ 1, 0 ኤክስ ቦታ ላይ አንድ ስተካ 1 ሲባዛ በኤ ምን ይሆናል? ኤ ይሆናል ሲደመር ቢ ሲባዛ በ0 0 እኩል ነው 8። ስለዚህ ኤ ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። ኤ 8 ስለዚህ እነዚህ አይሆኑም ማለት ነው። ዘን ኤን 8 ካገኘው አሁን ቢን ማግኘት ይችላል።
እንዴት አድርጌ ነው የማገኘው? 2 ሲባዛ በ8 ሲደመር 3b እኩል ነው 8። ስለዚህ 2 ሲባዛ 8 ስንት ነው? 16 ሲደመር 3b እኩል ነው 8 እላለሁ። ይህችን ከእኩልነት ሳሻግራት 3b እኩል ነው 8 ሲቀነስ 16 ይሆናል። 3b እኩል ነው -8 ሲካፈል ለ3 ሲካፈል ለ3 b ስንት ይሆናል ማለት ነው? -8 ኦቨር 3። ስለዚህ መልሱ ማን ነው የሚሆነው ማለት ነው? ኤ ይሆናል ማለት ነው። ስለዚህ እንደዚህ አይነት ነገሮችን በደንብ ፕራክቲስ አድርጉ። ይሄ ፖይንት እዚህ ኢኩዌሽን ኦፍ ላይን ላይ ይገኛል ከተባለ ኤክስ እና ዋይን ተክታችሁ ቫሪያብሎች ማግኘት ነው ጀስት ከእናንተ የሚጠበቀው። ለምሳሌ አሁን 2,3 የሆነ ኢኩዌሽን እዚህ ጋር ለምሳሌ ኤክስ እኩል ነው 8 ላይ ይገኛል ብላችሁና ኤን ፈልጉ ብላችሁ ቀጥታ ኤክስ ቦታ ላይ ተክታችሁ ማግኘት ማለት ነው። ስለዚህ እነዚህን በደንብ ፕራክቲስ አድርጉ። 29ኛው ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢኩዌሽን። አሁን እዚህ ጋር ኢኩዌሽን ተሰጥቶናል። ኢዝ ዘ ሴት ኦፍ ራሽናል ነምበር ያ ማለት ኤክስ አንድ ኤሌመንት ኦፍ ራሽናል ነምበር ስለሚል ማለት ነው። ስለዚህ የትኛው ነው? አንደኛ ሰብስቲቱት ማድረግ ይቻላል ወይም ደግሞ ሶልቭ ማድረግ። አሁን ለዚህኛው ግን ሶልቭ ብታደርጉት የተሻለ ነው። ምክንያቱም አንደኛ በጣም ብዙ ቁጥሮች አሉት። ስለዚህ አሁን ኤክስን ስተኩ ልትሳሳቱ ስለሚችሉ ሶልቭ አድርጉት። ምንድነው የምታደርጉት? እዚህ ጋር 3x እናደርጋለን። 3x ከዛ 7 ማይነስ 5x ጀስት ማቃለል ስለማንችል ይቺ እየገባች ታበዛችኋለች ሁለቱንም -1 ማለት ነው። -1 ታይምስ 7 -1 ታይምስ -5x -1 ታይምስ 7 ምን ይሆናል? -7 ይሆናል። -1 ታይምስ -5x ፕላስ 5x ይሆናል ማለት ነው። እኩል ነው 1/2 ኢንቱ 6x - 14 ይችም ገብታ ታበዛችኋለች። 1/2 ሲባዛ በ16x እንዲህ ይሆናል 8x ይሆናል። 1/2 ሲባዛ በ-14 ደግሞ ስንት ይሆናል? -7 ይሆናል። የማለት 1/2 ሲባዛ በ16x በ2 1 በ2 8x አይደል? 1/2 ኢንቱ -14 በ2 1 በ2 7 -7 ማለት ነው። ምንም የተለየ እንትን የለውም። 3x እና 5x ስንት ይሆናል? መደመር ነው። 3x ሲደመር 5x 8x ይሆናል። 8x ሲቀነስ 7 እኩል ነው 8x ሲቀነስ 7። ስለዚህ እኩል ናቸው። ወይም ሶልቭ ስታደርጉት ይችን ወደዚህ ታመጣላችሁ፣ ይችን ወደዚህ ትወስዱ 0 እኩል ነው 0። ይሄ ማለት ትሩ ነው። ትሩ ከሆነ ኤክስ አን ኤሌመንት ኦፍ ራሽናል ነምበር ስለተባለ ሶሉሽናችን ምን ይሆናል? ራሽናል ነምበር ይሆናል ማለት ነው። ኤክስ አን ኤሌመንት ኦፍ ሆል ነምበር ቢሆን ኖሮ ሶሉሽናችን ሆል ነምበር እንል ነበር ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። እነዚህ አይነት ነገሮችን በሚሰሩበት ጊዜ ትሩ ከመጣ መጨረሻ ላይ ስትሰሩ 0 እኩል ነው 0 ወይም 2x እኩል ነው 2x ትሩ ከመጣ ለምሳሌ 4 እኩል ነው 4 እንደዚህ የሚመጣ ከሆነ ኢንፋይናይት ሶሉሽን ይኖረዋል ማለት ነው። የሆነ ኤክስ እኩል ነው 2 ከመጣ የዋን ሶሉሽን አለው ማለት ነው አይደል? 0 እኩል ነው 3 ነገር ከመጣ ግን ኖ ሶሉሽን ትላላችሁ። ለምን? እኩል ስላልሆነ። ፎልስ ከሆነ ኖ ሶሉሽን እንላለን። ትሩ ከሆነ ኢንፋይናይት ሶሉሽን፣ ኤክስ እኩል ነው ከሆነ ዋን ሶሉሽን። Question number 30 if the point k, -4 lies on the line to x plus y እኩል ነው 8 then find the value of k ነው የተጠየቅነው። ጀስት እንደዚህ በሚባልበት ጊዜ ይቺ የመጀመሪያዋ የኤክስ ናት፣ ይቺኛዋ የዋይ ነች። ስለዚህ እነዚህን እዚህ ጋር ተክተን ኬን ማግኘት እንችላለን ነው። ስለዚህ 2 ኢንቱ አደርጋለሁ ኤክስ ቦታ ላይ ማንን ነው የምተካ? ኬን እተካለሁ። ዋይ ላይ ደግሞ ስንት ነው የምተካ? -4 ሲደመር በቅንፍ -4 እኩል ነው 8 2 ሲባዛ በኬ ምንድነው? 2k ይሆናል። ፕላስ ማይነስ ሲሆን ማይነስ ነው የሚሆነው። -4 እኩል ነው 8 ዘኒችን ከእኩልነት ስታሻግሯት 2k እኩል ነው 8 ሲደመር 4 እኩል ነው 12። ስለዚህ 2k እኩል ነው 12 ይሆናል። ሲካፈል ለ2 ሲካፈል ለ2 ስታደርጉት k እኩል ነው ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ መልሳችን ማነው? ኤ ነው ማለት ነው። እችኛውን በደንብ ያዙ። እዚህ ጋር ደግሞ ምንድነው ሲምፕሊፋይ ማድረግ ነው። ይሄን ሲምፕሊፋይ በምታደርጉበት ጊዜ የመጀመሪያው ስቴፕ ቅንፍ ውስጥ ያለውን ነው የምትሰሩት። ቅንፍ ውስጥ ያለውን ደግሞ መደመርና መቀነስ ስለሆነ ጀስት ምንድነው የምንጠቀመው? ክሪስ ክሮስ መንገድ እንጠቀማለን ማለት ነው። ስለዚህ የኛውን እዚህ ጋር መጣታ አብዛለች፣ እቺ እዚህ ጋር ከዛችን በዚህ አበዛታለሁ። 3 ሲባዛ 3 ስንት ነው? 9 ይላለሁ። ሲቀነስ 4 ሲባዛ 1 4 ኦቨር 4 ሲባዛ 3 12። እነዚህ ቅንፍ ውስጥ ይቀመጣሉ። ሲካፈል ይህም በተመሳሳይ እንደዚህ ያባዛዋለሁ። 3 ሲባዛ 1 3 ሲደመር 4 ሲባዛ 2 8 ኦቨር 4 ሲባዛ 3 ስንት ነው? 12 ዘንድ 9 ሲቀነስ 4 ስንት ነው? 5 5 ኦቨር 12 ይሆናል ማለት ነው። 5 ኦቨር 12 ሲካፈል 3 ሲደመር 8 ስንት ነው? 11 ለ11 ኦቨር 12
ማካፈል ላይ ደግሞ ምንድነው የምናደርገው ብለናል? በኢንቨርሱ እናባዛዋለን። ይሄ ማለት ምን ማለት ነው? 5/12 ሲባዛ በ12 ኦቨር 11። ስለዚህ ይሄ በዚህ ይጣፋና ምን ይሆናል ማለት ነው? 5/11 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ዲ ይሆናል ማለት ነው። 32ኛ ፋይንድ ዘ ሌንግዝ ኦፍ ዘ ሳይድስ ኦፍ ስኩዌር ሁዝ ኤሪያ ኢዝ። ኤሪያው 196 ከሆነ ሌንግዙ ስንት ይሆናል ነው። እነዚህ አይነት ጥያቄዎች በደንብ ሰርተናል። ስኩዌር ሩት መፈለግ ማለት ነው። ወይም ኤሪያ ኦፍ ስኩዌር ምንድን ነው? ኤስ ስኩዌር ነው። ስለዚህ ከነዚህ ውስጥ ማን በማን ቢባዛ ነው 196 የሚሰጠኝ ነው? 14 ሲባዛ በ14 ነው የሚሰጠን። ይሄኛውን መምረጥ የለባችሁም። ለምን? 3 ሲባዛ በ3 ራሱ 9 ነው የሚጨርስ አይሆንም። 36 ሜቢ ሊሆን ይችላል፣ ግን 30 ሲባዛ በ30 ደግሞ ስንት ነው? 900። በጣም ትልቅ ቁጥር ነው የሚሆነው። ይሄም አይሆንም። 98 አይሆንም። 8 በ8 64። እዚህ ጋር በ6 ነው የሚጨርስ፣ እዚህ ጋር በ4 ነው። ስለዚህ ይሄም አይሆንም ማለት ነው። ስለዚህ መልሱ ይሄ ይሆናል። 14 ሲባዛ በ14 ምኗን ማወቅ ነው? ይችኛዋን። ይህም በፊትም የነገርናችሁ አለ። አሁን ቮሊዩም ኦፍ ኪዩብ ከተሰጠ ራሱ ኤል ኪዩድ ነው። 3 ጊዜ ታባዙና ያን ቁጥር ይሰጠኛል አይሰጠኝም የሚለውን ቼክ ማድረግ ነው። ወይም ደግሞ የ196ን ስኩዌር ሩት መፈለግ ማለት ነው። ስለዚህ የዚህኛው መልስ 14 14 ሲባዛ 14 ይህን ይሰጣቸዋል ማለት ነው። 33ኛ ጀስት በጣም ቤዚካሊ የሚጠየቅ ጥያቄ ነው። ኢቭን በቴብሉ ይሰጣቸውና ከቴብሉ ቀጥታ ሳይሆን በዚህ መልክ እንድትፈልጉም ይደረጋል። ሌላ የሞዴል ጥያቄ አለ። እሱን ስንሰራ ጀስት ታገኙታላችሁ። ጀስት ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ጠብቁን። ኩዌስችን ነምበር 33 ኢፍ ይለናል 3.25 ስኩዌር ስንት ቢሆን 10.56 ቢሆን ዋት ኢዝ ዘ ስኩዌር ሩት ኦፍ 1056። ይሄንን በምትሰሩበት ጊዜ ምንድን አድርጉ ብያችኋለሁ። መጀመሪያ ስኩዌር ሩት ውስጥ ትጨምሩታላችሁ ሁሉንም ማለት ነው። ምክንያቱም ዘ ስኩዌር ሩት ኦፍ ዚስ ስለተባለ ማለት ነው። አሁን የ325 ስኩዌር ፈልጉ ቢባል ይሄ ተሰጥቶ ቀላል ነው አይደል? 10.56ን ምን ማድረግ ነው? በ10 ሺህ ማባዛት ነው። ለምንድነው በ10 ሺህ አባዛሁት? 3.25 ስኩዌር ሲሆን 10.56 ነው ተብያለሁ። 325 ስኩዌር ሲሆን ያ ማለት 3.25 ሲባዛ በመቶ አድርጌ ነዋ እኩል የማደርገው ከዚህኛው ጋር። ስለዚህ 325 ማለት 3.25ን በስንት ቢያበዛው ነው? በመቶ ቢያበዛው። ስለዚህ ይሄኛውን የተሰጠኝ ቁጥር በስንት አበዛዋለሁ? በ10 ሺህ አበዛዋለሁ ማለት ነው። ያ ማለት በመቶ ስኩዌር አበዛዋለሁ። እንደዚህ ግን በሚሆንበት ጊዜ መጀመሪያ ቦዝ ሳይድ ስኩዌር ሩት ነው የምታስቀምጡ። ስለዚህ ስኩዌር ሩት ይሄኛውን ሳይኑን ታጠፋለች። ስለዚህ ስኩዌር ሩት ኦፍ 10.56 ማለት ስንት ነው ማለት ነው? 3.25 ይሆናል ማለት ነው። አሁን ኢንቨርስ ነው የምንጠቀመው። እኛ የተጠየቅነው የስንት ነው? የ1056። 1056 እንዴት ሊመጣ ቻለ? ይሄ በመቶ ቢያበዛው። ስለዚህ ይህንን ለስንት እናካፍለዋለን? ለ10 እናካፍለዋለን ማለት ነው። ያ ማለት አሁን ይሄኛው 10.56 ሲባዛ በመቶ ማለት ነው። ይሄ ማለት ከዚህ ጋር እኩል ነው አይደል? ዘን እየብቻ መጻፍ ስለምንችል ስኩዌር ሩት ኦፍ 10.56 ሲባዛ ስኩዌር ሩት ኦፍ 100። ከዛ ይሄኛው ከስኩዌር ሩት ሲወጣ ኦልሬዲ እዚህ ጋር የተሰጠናል። ስኩዌር ሩት ኦፍ 10.56 3.25 ነው ብለናል እዚህ ጋር። ስለዚህ 3.25 ሲባዛ በ10 እናደርጋለን። ስለዚህ 32.5 ይሆናል ማለት ነው። ስለዚህ የዚህ ስኩዌር ሩት 32.5 ዲ ይሆናል ማለት ነው። የሌሎችንም ጀስት መስራት ትችላላችሁ። አሁን ለምሳሌ አሁን የዚህን ስኩዌር ሩት ፈልጉ ትባሉ ስንት ይሆናል? 56 አለ ከዛ 20 ብጨምርበት ይሄ ከስኩዌር ሩት ሲወጣ ከነዚህ ውስጥ የትኛው ነው? እስኪ መልሱን ኮሜንት ሴክሽን ላይ አስቀምጡልን። 33ኛ ብላችሁ ይሄንን ከስኩዌር ሩት አወጣችሁ ማለት ነው። 105600 ከስኩዌር ሩት ሲወጣ ከነዚህ ውስጥ መልሱ አለ ኤ ቢ ሲ ዲ ወይ ኤ ምናምን ብላችሁ መልሱን አስቀምጡልን። አይ ቲንክ ቀላል ነው። ጀስት አሰራሩን አንዴ ከያዛችሁት በጣም ቀላል ነው። ዋት ኢዝ ዘ ቮሊዩም ኦፍ ኪዩብ ኢፍ ዘ ሳይድ ኦፍ ዘ ሌንግዝ 8 ቢሆን ነው? ስንት ይሆናል? ቮሊዩም ኦፍ ኪዩብ ጀስት እንደ ፕሪዝም ማለት ነው። ቮሊዩም ኦፍ ፕሪዝም ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ጀስት ኪዩብ በሚሆንበት ጊዜ ስፔሻል ታይፕስ ኦፍ ፕሪዝም የሚሆነው ምንድነው? ሌንግዙ ዊድዙ ምን ስለሚሆን ነው? እኩል ስለሚሆን ማለት ነው። ስለዚህ ሌንግዝ ታይምስ ሌንግዝ ታይምስ ሌንግዝ ያ ማለት 8 ሲባዛ በ8 ሲባዛ በ8 ይሆናል ማለት ነው። 8 በ8 ስንት ነው? 64 ሲባዛ በ8። ስለዚህ አሁን ማባዛት አይጠበቅብኝም። 64 ሲባዛ በ8 ጀስት ማወቅ ይችላል። ይሄ እንዳልሆነ ገባኝ። 16 ጭራሽ አይሆንም።
10 አይሆንም። ስለዚህ መልሱ ይሆናል ማለት ነው። 64ን በ8 ስታበዙ ጊዜያችሁ ማጥፋት አይጠበቅባችሁም። ዘ ቫሊ ኦፍ ኪዩብ ሩት ነው። አሁን እዚህ ጋር ይቺ ናት የ8 ነች። ኪዩብ ሩት እንዴት እንደሚፈለግ ይሄ ኪዩብ ሩት አንደኛ ከዚህ በፊትም የሰራ ነው አለ ራሱን በራሱ እነዚህ እያባዛችሁ ቼክ ማድረግ ነው። 4 ኦቨር 3 ሊሆን አይችልም። አሁን እዚህ ጋር 27 ኦቨር 125 ከሆነ ከኪዩብ ሩት ሲወጣ 4 ኦቨር 3 ሊሆን አይችልም። ጀስት ፕሮፐር ከሆነ ፕሮፐር ሆኖ ነው የሚወጣው፣ ኢምፕሮፐር ከሆነ ኢምፕሮፐር ሆኖ ነው የሚወጣው። 8/5 ሆኖ ሊወጣ አይችልም። ስለዚህ ወይ 3/5 ነው ወይ 5/3 አይሆንም ማለት ነው። ይቺ ምንድን ናት? ኢምፕሮፐር ናት። ስለዚህ መልሱ ማን ነው? ይሄ ነው ማለት ነው። ስለዚህ እንደዚህ አይነት እንትኖችን ተጠቀሙ። አይ በአሰራር ካላችሁ ደግሞ ኪዩብ ሩት ኦፍ 27 ኦቨር ኪዩብ ሩት ኦፍ 125 የብቻ መጻፍ ይቻላል። ስለዚህ 27 ከኪዩብ ሩት ሲወጣ ስንት ነው? 3 ማን በማን ነው 3 ጊዜ ተባዝቶ 27 የሚሰጠኝ 3 አይደል? 3 ኪዩብ ኪዩብ ሩት ኦቨር ይሄን በተመሳሳይ ኪዩብ ሩት ኦፍ 5 ኪዩብድ ማለት ነው። ስለዚህ እቺ እቺን ታጠፋታለች 3 ይሆናል። እቺ እቺን ስታጠፋት 5 ይሆናል ማለት ነው። ስለዚህ ሲስተማቲክ መሆን ነው። እነዚህ አይነት ጥያቄዎችን ስትሰሩ ፕሮፐር ከሆነ ፕሮፐር ሆኖ ነው የሚወጣው፣ ኢምፕሮፐር ከሆነ ኢምፕሮፐር ሆኖ ነው መውጣት ያለበት። ስለዚህ 4/3 ከየት መጥቶ እንደዚህ ይመጣል? ከዛ 5/3 አይሆንም፣ 8/5 አይሆንም። ስለዚህ ማን ይሆናል? 3/5 ይሆናል ማለት ነው። 36ኛ if x is an integer then the solution set of the equation ነው የሚለን። አሁን እዚህ ጋር x ኢንቲጀር ነች። ስለዚህ የትኛው ነው ሶሉሽን ሊሆን የሚችል ነው። ስለዚህ ይሄኛው አይሆንም ማለት ነው። ኤክስ ምን መሆን አለባት ስለተባለ ኢንቲጀር መሆን አለባት ተብለናል። አሁን ብዙ ተማሪ እስኪ እናያለን እንዴት እንደምትሸወዱ። ስለዚህ የኛውን ምንድነው የምታደርጉት? ዲስትሪቢዩቲቭ ፕሮፐርቲ ትጠቀማላችሁ። እቺ እዚህ ገብታ ታበዛለች፣ እቺንም ታበዛታለች፣ እቺን ታበዛለች፣ እቺንም ታበዛለች። ስለዚህ 4 ሲባዛ በኤክስ ምን ይሆናል? 4x ይሆናል። 4 ሲባዛ -5 -20 ይሆናል። እኩል ነው እንላለን። 7 ሲቀነስ እንላለን። -5 ታይምስ 1 ምንድነው? -5 ይሆናል። -5 ታይምስ -2x ፕላስ 10x ይሆናል ማለት ነው። ስለዚህ እዚህ ጋር እቺኛዋን መጀመሪያ መስራት እንችላለን። 4x -20 እኩል ነው 7 ሲቀነስ 5 ስንት ነው? 2 አይደል? ሲደመር 10x ኤክሷን ወደዚህ መውሰድ ይችላለሁ። አይ ዶንት ኖ የትኛው እንደሚቀላችሁ። እንዴት ነው ይሄ ነገር ይከብዳችኋል? እንደዚህ አይ ዶንት ኖ የሚከብዳችሁ ከሆነ እስኪ 36ኛ ስትሰራ ይከብዳል እነዚህ አይነቶች እና እቺ ስቴፕ ታሳየኝ ብላችሁ ጻፉልኝ። እኔ ምንድነው የማደርገው? እቺኛዋን ወደዚህ ወሰድኳት 10x ሲቀነስ 4x 6x ስላለው ማለት ነው እኩል ነው ለሌለው እቺን ወደዚህ ነው ማመጣት። ስለዚህ -20 -2 -22 በኋላ ሲካፈል ለ6 ሲካፈል ለ6 x እኩል ነው -11 ኦቨር 3 በስንት አቃለልኩት? በ2 -11 በ2 3 አሁን መልሱ አለ እኮ -11 ኦቨር 3 የሚል መልስ አለ። ገብታችኋል? ግን መልስ አላደረኩትም። ለምን? ኤክሲዝ ምንድነው ተብያለሁ? ኢንቲጀር ነው ተብያለሁ። ደግሞ እቺ ኢንቲጀር አይደለችም። ስለዚህ ኢንቲጀር መልስ የለውም፣ ኢምፕቲ ሴት ይሆናል ማለት ነው። 37ኛ the solution set of the inequality ነው የሚለን። ኢኒኳሊቲ አለ። የዚህ ሶሉሽን ሴት የትኛው ነው? 1 over 3x - 1 less than -3x - 3 ይላል። ስለዚህ በጣም ቀላል ነው። እቺኛዋን ወደዚህ አመጣታለሁ፣ እቺን ወደዚህ ወስዳታለሁ። ስለዚህ 1 over 3x plus 3x less than -3 plus 1 ገብታችኋል ብዬ አስባለሁ። ኦቨር 1 አድርጌ አሁን ክሪስ ክሮስ አድርጋለሁ። 1 ሲባዛ በ1x x ይሆናል። ሲደመር 3 ሲባዛ በ3x 9x ይሆናል። ኦቨር 3 ሲባዛ በ1 3 ሌስ ዛን -3 ፕላስ 1 ስንት ነው? -2 x ፕላስ 9x እንት ይሆናል 10x ኦቨር 3 ሌስ ዛን -2። አሁን እኛ የምንፈልገው ማንን ነው? xን። ስለዚህ በስንት ላብዛው? ሲባዛ በ3 ኦቨር 10 ይሄንንም ሲባዛ በ3 ኦቨር 10 ይሄ ጠፋና x ይቀራል። x ሌስ ዛን በ2 -1 ትሆናለች። ይሄ በ2 5 ስለዚህ -3 ኦቨር 5 ስለዚህ x ሌስ ዛን -3 ኦቨር 5 የሚል እንፈልጋለን ማለት ነው። x ሌስ ዛን -3 ኦቨር 5 ይሆናል ማለት ነው መልሳችን። እዚህ ጋር መጠንቀቅ ያለባችሁ በኔጌቲቭ የሚባዛ ከሆነ ነው። እኔ በኔጌቲቭ የሚባዛ መስሎ የነበረ
በኔጌቲቭ የሚባዛ ከሆነ እንትኑ ይገለበጣል። ለምሳሌ ሌዛን ከነበረ በኔጌቲቭ ካባዛችሁ ወይም ካካፈላችሁ ግሬተር ዛን ማለት አለባችሁ። ለምሳሌ አሁን እዚህ ጋር -2x ሌዛን 6 ቢሆን የግዴታ ኤክስን ለማግኘት ምን ማድረግ አለብኝ? ለማይነስ ቱ ማካፈል አለብኝ። ስለዚህ ኤክስ ግሬተር ዛን ምን እላለሁ? -3 እላለሁ ማለት ነው። 38ኛ the sum of 3 consecutive even integer is 144 find the largest integer። አሁን እዚች ጋር በጣም መጠንቀቅ አለባችሁ። ምንድነው 3 consecutive even integer odd integer እና even integer መለየት አለብን። ኢቨን ኢንቲጀር ሲለን ኦድ ኢንቲጀር ሲለን ኢንቲጀር ሲለን ልዩነት አለው። ኢንቲጀር ብቻ ቢባል ኤክስ የመጀመሪያዋ ከሆነች ቀጥላ ያለችዋ ኤክስ ፕላስ 1 ቀጥላ ያለችዋ ኤክስ ፕላስ 2 ትሆናለች ማለት ነው። አሁን እዚህ ጋር ግን ጀስት በእናንተ ሌቨል ስንሰራ ምንድነው የምናደርገው? ኤክስ የመጀመሪያው ኢቨን ኢንቲጀር ቢሆን ብላችሁ አስቡ። ኤክስ የመጀመሪያው ኢቨን ኢንቲጀር ቢሆን ስለዚህ የመጀመሪያው ኢንቲጀር ኤክስ ከሆነ ቀጥሎ ያለው ኤክስ ፕላስ 2 ይሆናል። ቀጥሎ ያለው ደግሞ ኤክስ ፕላስ 4 ይሆናል። ይሄ ስንደምረው ስንት ነው የሚሰጠን ተብለናል? 144 ተብለናል። የተጠየቅነው ዘ ላርጀስት ኢንቲጀር ነው ማለት ኤክስ ፕላስ 4 ማለት ነው። ኤክስን ካገኘን በኋላ 4 እንደምርበታለን። ኤክስ ሲደመር ኤክስ ሲደመር ኤክስ ስንት ይሆናል? 3 ኤክስ ይሆናል። 2 ሲደመር 4 ስንት ነው? 6 ሲደመር 6 እኩል ነው 144 እንላለን። 3x እኩል ነው 144 ሲቀነስ 144 ሲቀነስ 6 3x እኩል ነው ከ144 ላይ 6 ቀንሱ እቺ 14 እቺ 3 ሆናለች። 14 ሲቀነስ 6 ስንት ነው? 8 ይሆናል። ከዛ 3 አለች ከዛ 138 አለ ዘን ለ3 ይሄንም ለ3 እናካፍላለን። ከዛ በኋላ ሎንግ ዲቪዥን ተጠቀሙ። ለዚህ የማይመጣላችሁ ከሆነ 138 ሲካፈል ለ3 አድርጋላችሁ 13 ለ3 አይችልም። ስለዚህ 4 ጊዜ 4 በ3 12 አይደል? አፕሮክሲሜት ነው የምናካፍለው። 13 ሲካፈል ለ3 ቀጥታ አይካፈልም፣ ግን አፕሮክሲሜት ላይ 4 ጊዜ ይደርሳል። 4 በ3 12 ከዛ ስትቀንሱት 1 ይሆናል። 8 ወርዳለች። 18 ለ3 6 ስለዚህ 46 ይሆናል ማለት ነው አይደል? 6 በ3 18 ስለሆነ ስለዚህ የመጀመሪያው ትንሹ 46 ነው። ከዛ ቀጥሎ የሚመጣው 48 ነው። ከዛ ቀጥሎ የሚመጣው ስንት ነው? 50 ይሆናል ማለት ነው። ስለዚህ ላርጀስት ኢንቲጀሩ ይሄ ይሆናል። ስለዚህ በዚህ መልኩ መስራት ትችላላችሁ። ዘ ሰም ኦፍ 3 ኮንሴኪቲቭ ኢቨን ኢንቲጀር ከተባለ የመጀመሪያውን ኤክስ ማድረግ፣ ቀጥሎ ያለው ኤክስ ፕላስ 2፣ ቀጥሎ ያለው ኤክስ ፕላስ 4 ስንደምረው 144 ነው። ኦድ ኢንቲጀር ከተባለ ደግሞ የመጀመሪያው ኤክስ ፕላስ 1፣ ቀጥሎ ያለው ኤክስ ፕላስ 3፣ ቀጥሎ ያለው ኤክስ ፕላስ 5 3 ከተባለ ማለት ነው። ኮንሴኪቲቭ ኢንቲጀር ከተባለ የመጀመሪያው ኤክስ፣ ቀጥሎ ያለው ኤክስ ፕላስ 1፣ ቀጥሎ ያለው ኤክስ ፕላስ 2 እኩል ነው ብላችሁ እየሰራችሁ ስሞለስት ኢንቲጀር ወይም ላርጀስት ኢንቲጀር ስትጠየቁ መመለስ ይቻላል ነው። 5 times a certain natural number is decreased by 2 times the number is less than 12. What are the possible value of this number? 5 times a certain natural number 5 times a certain natural number ማለት 5x ብንል is decreased by 2 times the number በስንት ይቀነሳል? በ2x ቀነሰ ነው። is less than ከስንት ያንሳል ለማለት ከ12። አሁን ይሄን ኢንተርፕሬት ማድረግ አትችሉም? 5 times a certain natural number decreased by 2 times the number or the natural number is less than 12 ይሆናል ማለት ነው። ስለዚህ 5x ሲቀነስ 2x እንዲሆናል 3x ይሆናል less than 12 ይሆናል። ዘን ለ3 ታካፍሉት x less than ስንት 4። አሁን x ምንድነው ብሎናል? ናቹራል ነምበር ስላለ ሲጀመር የመጀመሪያው ገና ሳሰሩ እነዚህ ማጥፋት ነበረብን አይደል? ናቹራል ነምበር ስለተባለ አይሆንም ማለት ነው። ስለዚህ x ሌስ ዛን 4 ማለት ደግሞ 4ን አይጨምርም። ስለዚህ መልሱ ማን ይሆናል? ቢ ይሆናል ማለት ነው። 40ኛ ጥያቄ የኤጅ ጥያቄዎች ናቸው። አይ ቲንክ ኤጅ ጥያቄ ስቲል ያልገባው ካለ አይ ዶንት ኖ ወይ ዩቲዩብ ቻናላችን እየተከታተለ አይደለም። እኔ እንደዛ ነው የምረዳው። ብዙ ጥያቄዎች ሰርተናል። the sum of the mother and her daughter is 68። አሁን the sum of mother m አሁን m በሉት የማዘርያውን daughter d እኩል ነው ስንት ነው? 68 the mother is m is እኩል ነው እላለሁ ማለት ነው 22 years older than her daughter በስንት ዓመት ትበልጣታለች? በ22 ትበልጣታለች ነው። how old is her mother? አሁን የእናቷን እድሜን የተጠየቅነው ምንድነው የምታደርጉት? ሁለት አይነት መንገድ አለ። አንደኛው መንገድ ጀስት ኤም ቦታ ላይ ዲ ፕላስ 22 ተክታችሁ ዲን ማግኘት፣ ዲን ካገኛችሁ በኋላ 22 ሲደምሩበት የእናቷን እድሜ ማግኘት ይቻላል።
እንደዛ ከምታደርጉ የኔ ሪኮመንዴሽን ምንድነው? ዲ እኩል ነው ብላችሁ ኤም ሲቀነስ 22 ማድረግ ነው። ከዛ ዲ ቦታ ላይ ይቺን ስተካ ምን ይሆናል? ኤም ሲደመር ኤም ሲቀነስ 22 እኩል ነው 68። ስለዚህ ኤም ሲደመር ኤም ምን ይሆናል? 2 ኤም ይሆናል። እኩል ነው አደርግና 68 ሲደመር 22 2 ኤም እኩል ነው። ይህ ሲደመሩ ስንት ይሆናል? 2 ሲደመር 8 10 ዜሮን ጽፌ እንዳለኝ 2 ሲደመር 6 8 ከአንድ ጋር 9 9 ይሆናል ማለት ነው አይደል? ዘንድ ሲካፈል ለሁለት ሲካፈል ለሁለት ኤም ስንት ይሆናል? 45 ይሆናል ማለት ነው። ስለዚህ ሄር ማዘርስ ኤጅ ስንት ነው ማለት ነው? 22 ነው ማለት ነው። ስለዚህ የልጇ እድሜ ስንት ነው ማለት ነው? 45 ሲቀነስ 22 ቀንሱና መልሱን ኮመንት ሴክሽን ላይ ያስቀምጡ። ሌላኛው መንገድ ምንድነው የምታደርጉት? ኤም ማለት ዲ ሲደመር 22 ነው። ኤም ፕላስ ዲ 68 ነው። ሁለት ኢኩዌዥን ማውጣት አለባችሁ። ስለዚህ ኤም ቦታ ላይ ይህንን ተኩት። ዲ ሲደመር 22 እኩል ነው 68። ዲ ሲደመር ዲ ስንት ይሆናል? 2 ዲ ይሆናል። ሲደመር 22 እኩል ነው 68። 2 ዲ እኩል ነው 68 ሲቀነስ 22 ይሆናል። 2 ዲ እኩል ነው 8 ሲቀነስ 2 ስንት ነው? 6 ነው። 6 ሲቀነስ 2 4። ስለዚህ ሲካፈል ለሁለት ሲካፈል ለሁለት ዲ እኩል ነው ስንት ይሆናል? 23 ይሆናል ማለት ነው። ስለዚህ ዲ 23 ከሆነ 23 ሲደመር 22 45። ስለዚህ መልሱ በሁለት አይነት መንገድ ማውጣት ይቻላል። ከዚህ በፊት የሰራናቸው ጥያቄዎች ይርስ ኤጎ የሚል ነበራቸው አይደል? ወይም ኢን ዘ ፊውቸር ሲሆን ማለት ነው። ኢን ዘ ፊውቸር ከሆነ ትደምራላችሁ። ይርስ ኤጎ በፊት ከሆነ ደግሞ ይቀነሳል። ለምሳሌ ዘ ሰም ኦፍ ዘ ማዘር ኤንድ ሄር ዳውተር ኢዝ 68 years in 5 years ago ከሆነ ለምሳሌ ምንድነው የምታደርጉት? ኤም ሲቀነስ 5 ሲደመር ዳውተሩ ሲቀነስ 5 እኩል ነው 68 እንላለን። ይችን የቀነስኳት ለምንድን ነው? 5 years ago ስለሆነ ማለት ነው። ከዛ በኋላ ይሄ ምን ይሆናል? ኤም ሲደመር ዲ ሲቀነስ 10 እኩል ነው 68። ከዛ በኋላ ይችን ወደዚህ ወስዳለሁ። ኤም ፕላስ ዲ እኩል ነው 78 ይሆናል ማለት ነው። ከዛ በኋላ እዚህ ጋር ደግሞ ኤም እኩል ነው ዲ ፕላስ 22 አለ። ስለዚህ ኤም ቦታ ተክቼ ዲን ማግኘት ይችላለሁ። ከዛ ኤምን ማግኘት ይችላለሁ። ይችኛዋ አሁን የምትይዙልኝ ከዚህኛው ምንድነው? ይርስ ኤጎ ካለ ማለት ነው። ኢን ዘ ፊውቸር አፍተር 5 years ድምሩ 68 ይሆናል ከተባለ ደግሞ ይቺ መቀነስ ያደረኳት ምን ትሆናለች? መደመር ኤም ፕላስ 5 ዲ ፕላስ 5 እኩል ነው 68። ከዛ በኋላ ይህን ትንሽ ሶልቭ ካደረጋችሁ በኋላ በመተካት መስራት ትችላላችሁ። ይህን ይመስላል ማለት ነው። አጠቃላይ 40 ጥያቄዎች ሰርተናል። ሌሎች ጥያቄዎች በጣም ብዙ የሞዴል ጥያቄዎች ተሰርቷል። የሚኒስትሪ ጥያቄ ተሰርቷል። ሁሉንም ጥያቄዎች እየገባችሁ ቼክ አድርጉ። በፕሌይሊስት እናስቀምጥላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ለሌሎችም ጀስት ሼር አድርጓቸው። ዋን ቱ ዋን ማጥናት የምትፈልጉ ካላችሁ ለሚኒስትሪ ለመዘጋጀት በጣም ፍላጎቱ ያላችሁ ጀስት መክፈል የምትችሉ ቡክ አድርጋችሁ ማጥናት ትችላላችሁ። ምናልባት በቅርብ ጊዜ ቲክቶክ ላይቭ ልንጀምር እንችላለን። የፈለጋችሁትን ጥያቄ እዛ ጋር እየገባችሁ እንድትጠይቁን ማለት ነው። እሱን ቴሌግራም ላይ እናሳውቃለን። ስለዚህ ቴሌግራም ቻናላችንንም ጆይን ማድረግ እንዳይረሳ። ጥያቄ አስተያየት ሲኖራችሁ ኮሜንት ሴክሽን ላይ ያስቀምጡ። እሱን ጥያቄ አይተን ጀስት ሪፕላይ እናደርጋለን። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።